አሬ በቃቸዋል። ቁርስ ደርሷል፣ ግቡ። አባትናችሁ ከተገናኛችሁ ትቻሉማ። ይቺ ልጅ ግን ቃሪያ እንቁላል ጥላቻ ከምን ጨረስክ? ኧረ እንደውም አርፍጃለሁኝ። ቶሎ መውጣት አለብኝ። እኔም ቶሎ ነው የምወጣው። ዛሬ ብዙ መገዛቸው ነገሮች አሉ። ምን ገበያ ልትሄጂ? እርሶ እኮ ገበያ ከገቡ በቶሎ አይወጡም። እንደውም ከኔ ቀድሞ እርሶ ነው መሄድ ያለበት። እሺ ደጋ እኮ ይኸውልሽ፣ ቀለል አድርጊው። 16 ዓመት ወህኒ ቆይቶ ለወጣ ሰው ያን ያህል የሰው ግርግር የሚያስደስተው አይመስለኝም። እኔ ማራንተና እንደሱ ያልከው እሱ ግን እንደዛ ሲያሰማንም። እሺ ይኸውልሽ ጽዬ፣ እኔ ጓደኛዬን በደንብ ጠንቅቄ ያውቀዋለሁ። ምነው ማንም ማቆኔ ብቻ ነኝ ያልክ ጌታው? ካንተ በኋላ ባውቀውም እኮ ለኔ ወንድሜ ጓደኛዬ ጭምር ነው። እሺ ዋቦቴ እኮ ና እስኪ ና ና ና ለአዲስ ደግሰን ልትቀበለው። ይኸውልሽ ጽዬ፣ እኔ ምንም አያገባኝም። እናንተ እንደፈለጋችሁ ደግሳችሁ ልትቀበሉት ትችላላችሁ። ራሴ ገዛለሁ። ምንድን ነው ፕሮግራሙ? ዛሬ ጓደኛዬ ትመጣለች። ከዛ ገቢስ ልናሳልፍ ነው ያሰብኩት። አሪፍ ፕሮግራም። ቻው የኔ ቆንጆ። እሺ መልካም ቀን። አባዬ ግን ደህና ነህ? ደህና ነው። አዎ ደህና ነው። አትመስልም አባ ግን። ምን ነው? እኔ እንጃ፣ ሰውነቴ የተንቀጠቀጠ ነው። ፈርተሃል? ቆይ አባ ግን ላይፈቱት ይችላሉ እንዴ? ይፈቱታል እንጂ ለምን አይፈቱትም? ይፈቱታል። ታዲያ ለምንድን ነው እንደዚህ የምትሆነው? ምን ሆንኩ? አይ ልጄ ምን መሰለሽ፣ ካቀፍኩት ቆየ ላገኘው ፈለግኩ። ላቅፈው ጓጓ።
አማሃ ማለት ለኔ እናቴ አምጣ ከወለደቻቸው ወንድሞቼ በሙሉ ይበልጥብኛል። ስለዚህ ጓደኛዬ ብዬ ባልጠራው ደስ ይለኛል። ለመታደል ሆነና ላለፉት 16 ዓመታት መሆን የሌለበት ቦታ ላይ ተገኘ። ወንድሜ አንተ በእስር እያለህ ብዙ ነገሮች ተለውጠዋል። ብዙ ክረምቶች አልፈው ብዙ በጋዎች መጥተዋል። ይሄ ሁሉ ግን ሲሆን አንተ ሁሉ ነገርህን ተከልክለህ በዛ ፍርግርግ ብረት ውስጥ ነበርክ። አዝናለሁ በጣም። ይህን ሳስብ ሁሉ ነገር ይከብደኛል። ግን እመነኝ 16 ዓመት ሙሉ አብሬ ታስሬ ነበር። አሁን አብረህን ስላለ ደስተኛ ነኝ። እንኳን ደህና መጣህ። ቢራ ካለ አምጪልኝ እስኪ። እሺ አጎቴ። ያ ቀን የተረገመ ቀን ነው። ጌትነት፣ ሁለተኛ እንደዚህ ስትል እንዳልሰማ። አልችልም ጓደኛዬ። ሁል ጊዜ ስረግመው ኖሯል። ምን ሆነሃል? ከቀን መሀል ገብቶ እንደ ቀን አይቆጠር። ጌትነት ጌች ጌች ጓደኛ በቃ መጠጡ ይበቃል። ግባነት እሺ
ውስጥ ይመጣልኩኝ ዘርት የሚበላ ነገር ስጫት ነክሰስ ሳበይ ማንተኛ ሽንቅልፎ እኮ እኔ ቆንጆ ከመጀመሩ ነው የቀንቀፍ የጀመርሽው ገርመሽኛል እኮ እማዬ ዛሬ በጣም ብር ምን እንደሆነ አላውቅም የኔ ቆንጆ የቀን እንቅልፍ ይቅርብሽ በኋላ ተወፍሬነች መልክሽን ተቀጣልሽ እሺ ዙር ቢልኝ እንዴ አንድ ሀገር ቢራ ወስደሽ ሰጠሽው ሳይሰግርልሽ አይቀርም እንኳን ልጣባሽ ማይ በጣም እኮ ነበር አዝኖ የነበረው ስለዚህ ቢራ ስትይ ዘና አረግሽው ማለት ነው ታዲያ ወይ ጉደኛ ነሽ አንቺ እንደው ማጎቴ ጋር ሂጅ ነበር ኪውዬ የኔ ቆንጆ አትሂጂ ይኸውልሽ ኪውዬ የኔ ማር በእናትሽ ላይ ትንሽ ቢያርፍ ጥሩ ነበር ዘርቱ ልጄ ትሄዳለች አጉቷ ጋር ነች ልጆስ ብላ ሄደች አረ ጽዬ ጥሪያት እራቷን ትብላ አብሬው እራት በላለሁ ብላ እኮ ሄደች ደክሞታል እኮ አሁን መተኛት አለበት ጌትዬ ምን ሆነሃል አሁን እኮ ነው ከእንቅልፏ ነቅታ ሄደች ትንሽ ትጫወት እንጂ አይትምጣ እዚህ ከኛ ጋር አትብላ ምን ችግር አለው እሺ ጋር ዘርቱ አቤት ሂጂና ኪዊን ጥሪያት እሺ ጌትዬ ግን ልጅን ካላየ ደስ አይልም ማለት እኔ ያለው አይደል ጌቲ አምቡላንስ ልጅ ሆስፒታል ወሰደት አልደውልም አልጠራም አዝናለሁ ይሄን ማድረግ አልችልም
አርፈሽ ተቀመጭ። ማናችንም ምንም ማድረግ የማንችልበት የተረገመ ሰዓት። ልጆችን እኮ ደም አፍሶ እያለቀ ነው። አውቃለሁ። ስለዚህ አምቡላንስ ጋር ደውላ ማሪ። ወይ አምላኬ፣ ዛሬ ምን ሆነ ነው? ጌትዬ ዛሬ ምን ነካ? ዛሬ ምንድን ነው ክብኝ? ጌታ አንድ ያልጃችን እኮ ልጅ ተቆጣችን። እባክህን አምቡላንስ ጥራን፣ አንወስዳት። ጌትዬ አምቡላንስ ጥራ። ከዚህ በኋላ አምቡላንስ ጥራላት። አልችልም። ለምንድን ነው የማትችለው? ለምንድን ነው የማትችለው? ትችላለህ። ማድረግ አለብህ። ግዴታ ነው። ልትከላከልላት ይገባል። ማድረግ አለብህ። አባቷ ነህ። እንዳትሞክሪ። ሰምተሽኛል? ቁጭ በል። ልጄ እባክሽ ፊትሽን አታዞሪብኝ። አባትሽ እኮ ግራ ገባ።
አንድ ልጄ ምን አደረኩ? እስኪ ንገረኝ፣ ምን በደልኩ? ለአንተም እኮ ቢሆን ልጄ ነው። እሱም እንዲህ ማድረግ አልነበረም። በፍጹም እንደዚህ ማድረግ አልነበረብም። የሚጠቅመን ለልጃችን የሆነ ነገር አድርግ። ልጄ የኔ ልጅ እናትሽ የለመች እባክሽ ልጅ ንቂ፣ እባክሽ ንቂ ልጅ፣ እባክሽ ንቂ። በእናትሽ አሁን ሀሳብሽን ሰብስቢና የሆነ ነገር አድርጊ። ምን አባ እንዳደርግ ነው የምትፈልገው? ምን አባ እንዳደርግ ፈልገህ? ከገደልካት በኋላ ምን አባ እንዳደርግልን የፈለግከው? ነርስ ነበርሽ፣ ልምድ አለሽ፣ የሆነ ነገር ማድረግ ትችላለሽ። ተመረመኔ ጭካኝ ስማ፣ ትንሽ እንኳን ርህራሄ ካለ አምቡላንስ ጥራ። አውሬ ነህ። እባክሽ ንቂ፣ እናትሽ የለመነችሽ እባክሽ። ዘርቱን የሚጠጣ ዘርቱን ምንድን ነው? ምን እየሆነ ነው?
ታሟርቱባት ተዋት፣ ትረፍበት። ትንሽ እንኳን አትራራ። ልጅ ደሞ ፈሷ እንዲያለቀ ያየ እንኳን ትንሽ አትራራ። ምን አይነት አባት ነው? ሁሉ ነገሩን ያበላሽ ሰው ከራቱ ይመል ጭካኔ። ይሄ ጭካኔ አይደለም። የፈለገ ነገር ቢሆን እኔ ቅዬ ላይ አልጨክም። ይሄ ምንድን ነው? ጭካኔ አትበይ። እና ምንድን ነው ይሄ? እያደረክ ያለው ከዚህ አይነት ይመስላል እንዴ? ልጄ የራሴን ሻት ሆስፒታል ሄዳለሁ። አትችይም። ለምንድን ነው አልችለው? ይህን ማድረግ አትችይም። ይህንን እኮ ማድረግ ስላቃተኝ ለምንድን ነው አትችለው? ምክንያቱም አሁን ልነግራቸው አልችልም። ያ ወንጀለኛ ጓደኛ ተመልሶ ወይን እንዲያወርድ ጽዮን ስሜን አትጥራው። ያ ጨካኝ ነፍሰ በላ እንዳትጨርሽው ነፍሰ በላ እንዳትዪው ደግመሽ ነፍሰ በላ እንዳትዪው። ለምን ልጅ ላይ ተቸክ ደህና ነሽ ኢንጂነር? እግዚአብሔር ይመስገን። ባለቤት የለችም እንዴ? ያው ቀን ትንሽ ድግስ ስለነበር አረፍ ብላለች። እኔ የምልህ ኢንጂነር የሆነ ጩኸት ነገር ሰምቼ ነበር። ሰላም አይደላችሁም እንዴ? ኧረ ሰላም ነው ሁሉም ነገር። የቀኑ ይሆናል ትንሽ ብዙ እንግዶችም ስላሉ ሞቅ ብሏቸው ሊሆን ይችላል። አይ ይሁንሽ፣ መልካም። እኔ እኮ ድምጽ ስሰማ ምን ችግር ተፈጠረ? አይ ምንም ችግር የለም ሰኒ። እሺ በቃ ባለቤትንም ሰላም በልልኝ። እሺ ደህና ደሩ። ደህና ደሩ። እሺ ደህና ደሩ። የጀመርከውን ታሪክ እንድጨርስ እፈልጋለሁ። እየጠየቀኝ አማን ለህግ አሳልፌ መስጠት አልፈልግም። ለምን? እየጠየቁ ነው። ንገረኝ። በኋላልኝ ውለታና ባደረሰብኝ በደል መሀል ላይ ቆሜያለሁ። ጽዮን ሚዛናዊ ሆኜ መውጣት እፈልጋለሁ። ስለምን ውለታ እንደምታወራ አላውቅም። አንድ ወቅት ስለተከፈለልኝ ትልቅ ውለታ ነው ማውራሽ።
ታዲያ እንዴት አድርገህ ነው ሚዛናዊ ለመሆን ያሰብከው? አላውቅም። አሁንማ አማህን ለህግ አሳልፌ መስጠት አለመፈለጌንና እንደ አባት ደግሞ ለልጄ ከለላ መሆን መፈለጌን ብቻ ነው። ስማ፣ ሁለት ነገር መምረጥ አይቻልም። አንድ ነገር ነው መምረጥ የምትችለው። ይሄንን አታውቅም? ጽዬ ምን ሆነሻል? 16 ዓመት ታስሮ እኮ ከሆነ አሁን ነው የወጣው። ሁለት ሰው ገሎ ነው ወይኔ የወረደው። ላታምኚኝ ትችያለሽ፣ ግን አማህ እነዛን ሰዎች አውቆ አልገደላቸው። ስማ፣ እሱን ህግ በራሱ መንገድ አጣርቶ የሚወስነውን ወስኖበታል። ወንጀለኛ ስለሆነ ወይኔ ወርዷል። ነፍሰ ገዳይ ነው። ነፍሰ ገዳይ አትበይው! ነፍሰ ገዳይ አትበይው! አማህ እነዛን ሰዎች ገሏቸው። ግን ለምን ገደላቸው ብለሽ ለምን አትጠይቂ? እስኪ ጠይቂ። ለምን አትጠይቂ? ለምን የገደላቸው ይመስልሻል? ሰሚኛለሽ? አማህ እነዛን ሰዎች የገደላቸው ለእኔና አንቺ ልጅ ለኪዮርና ሲል ነው። ኪዊ የ3 ወር ሕፃን ልጅ እያለች መታመሟን ታስታውሻለሽ አይደል? ካጋጠሙ ብዙ መከራዎች ሁሉ ከፍተኛው እሱ ነበር። ታዲያ ያ ሁሉ 400,000 ብር ከየት የመጣ ይመስልሻል? አማህ ነው እኮ የሰጠኝ። አማህ ይኸውና አንቺ የምትጨከኝበት። ያኔ ክብሩን በሌላ መንገድ እንዳገኘው ነበር የነገርከኝ። የሆነ ኤንጂኦ ምናምን እንደሰጠ። አንዳንዴ እኮ ሁሉም እውነት አይነገርም። የብሩ አድራሻ ወደ እኔ እንዳይመጣ አማህ እጁን ለፖሊስ ሰጠና ፋይሉን ዘጋ። ይህም በጭራሽ ለምነች። ግን እውነቱ አልችልም። ለምን አልችልም? ድጋሚ እኮ መውለዳትሽኝ ኪዊን እኮ አተናት ነበር። እሱ እኮ ነው ያዳነን። ተጨካኝ፣ ራስ ወዳድ፣ ለጓደኛ ውለታ ስትል ልጃችንን አሳልፈህ ሰጣት። ልጃችንን አሳልፈህ ሰጣት። አረ በፈጠረ ትንሽ እንኳን ራራ። አረ እባክህን እባክህን። ስሚኝ በደንብ፣ ፋርማሲ ሄደሽ መድኃኒት ገዝተሽ እንድትመጪ እፈልጋለሁ። ከዛ ልጄን ታከሚያታለሽ። ጽዮን እንዳትሳሳች። ለአንድ ሰው አንድ ፍንጭ እሰጣለሁ ብትይ ፈጣሪ አይለመን። በህይወቴ አስደንጋጭ የምለውን ስህተት እንድሰራ ነው የምታስገድጅ። ልጄንም እኔንም አታገኝ። ፈጣሪ አይለመን። እሺ
ፖሊስ ፖሊስ ምን ልርዳሽ? እየሰማሁሽ ነው። ምን ልርዳሽ? እዛ ታች ችግር ተፈጥሯል። እሱን ልንገርህ ብዬ ነው። አንዴ ስልክሽ ልታውሽን ትችያለሽ? ያው ተነስቷል እኮ። እሺ ሄሎ ወንድሜ፣ ደህና ነኝ። ናፍቀኸኝ ነው የደወልኩልህ። ወንድሜ ባንድ ቀን ናፍቀኝ አይችልም። በቃ ነገ እንገናኛለን። ቻው። በቃ እወዳለሁ። ደህና ነሽ ግን? ደህና ነኝ። አመሰግናለሁ። ሂሳቤ ስንት ነው? እርግጠኛ ነሽ? ደህና ነሽ? ደህና ነኝ። እንዴ ኧረ መልስሽን ሰላም እንዴት ነው? ተኝታችሁ ነው እንዴ? አዎ ተኛን። ትንሽ ማታ መሸነና ተኛን። ማታ እኮ ስደውል ማንም የሚያነሳ የለም። ጽዮንም ደውላ ነበር አላመሰለኝም። ስንት ሰዓት ላይ? ተኝቼ ነበር እንጂ ሌሊት ደወለችና ሌሊት አካባቢ ተቋረጠ በዛው። ጌች ደህና ነገር? ደህና ነኝ።
ፊት ግን ጥሩ አይደለም። ማታ አልተኛውም፣ በቂ ረፍት ስላላገኘው ለዛ ነው። እነዚህ ሳልተነሱም እንዴ? እስኪ ገብተን ጠይቃቸዋል። እህቴ ምንድን ነው የተፈጠረው? ምን ሆናችሁ ነው? ጌች ለምንድን ነው ያሰርከኝ? ልጄ ሊገድብኝ ነው። ኪዮር ልጄ ኪዮር ነው የታለች? መስቀለኛ መንገድ ላይ አስቀመጥከኝ። ሁለት መምረጥ የማልችላቸው ነገር ውስጥ ከተትከኝ። ምን ልምረጥ? የሰጠኸኝን ውለታ ልምረጥ ወይስ ያደረስክብኝን በደል? ንገረኝ እስኪ፣ ምን ልምረጥ? እመነኝ፣ ዋጋህን የምሰጥ እኔ ነኝ። ፈጣሪ ምስክሬ ነው፣ እገልሃለሁ። የደከመኝ ነው። አይዞሽ፣
አይንሽ ፊት ይገልልሻለሁ። እወድሃለሁ። እንደምትወደኝ ያውቃል። ዛሬ ሌላ ሰው ሆነብኛል። እንደውም ካላውቅም አባ እኔ ሐኪም ቤት አልወስድም እምቢ ያልክበት ምክንያት ምንም አላሳመነኝ። ሌላ ምክንያት እንዳለ አውቃለሁ። ትነግረኝማ? አትነግረኝ? አይኖችን እያሸሸ ዋሽተኛል። አባ ይነገረኝ። ስንወቃ አባ ልጄን ሆስፒታል እንድትወስጃት እፈልጋለሁ። ጽዮን ነግሬሻለሁ። የግል ሆስፒታል ነው ይዘሻት የምትሄጂው። አንድ ነገር ለማድረግ ብትሞክሪ ይታይሻል ወንድምሽ። ጽዮን በህይወት አታገኝም። ምን አይነት ሰው ነህ ግን? እንዴት ልጅህን ለበደለ ሰው ትቆማለህ? አባቷ ነህ ግን? እርግጠኛ ነህ አባቷ ነህ? ታሳፍራለህ። ልትሸፍነውና ልትደብቀው የምትፈልገው ኃጢአት እንዳለ ያስታውቃል። ልጅህን ግን ለዚህ ሴራ መጠቀሚያ ማድረግህ በጣም ያሳፍራል። በጣም ሲስተር ዘግይታችሁ ስለመጣችኋት ብዙ ደም ፈሷታል። ለዛ ነው እንጂ የአቅም ያነሳ ደህና ናት። ዶክተር ልጄ ደህና የምትሆን ይመስላል? በጣም ደህና ናት። ሴት ልጅ የመደፈር አደጋ ሲያጋጥመው የሚደርስበት የስነ ልቦና ጫና ታውቂዋለሽ። በነገራችን ላይ ተጠርጣሪው በቁጥጥር ስር ውሏል ብለሻል? አዎ በቁጥጥር ስር ውሏል። እርግጠኛ ነኝ። ባለቤቴ ጉዳዩን የተከታተለ እዛው ፖሊስ ጣቢያ ነው ያለው። መልካም ጥሩ ነው። ፍርቱን አንቺ ዘርቱን
ፍርድህን እየጠበቅኩ ነው። አንተ ራስህ አሳልፈህ ለህግ ስጥ። ቀላሉ መሆን ያለበት በጣም የከበደኝ ነገር እሱ ነው። ካልሆነ አንተ ራስህ የሆነ ነገር አድርግ። እኔ በጣም እየጨነቀኝ ነው። እሺ ሲስተር፣ ለማንኛውም አንድ ቀን እዚህ እንድትሆን ወስኛለሁ። አረ ዶክተር ችግር የለውም። እኔ ቤት ውስጥ በደንብ እንከባከባታለሁ፣ አታስብ። እዚህ ብትሆን ግን የሚሻላት ይመስለኛል። ዶክተር ታውቃለህ፣ ብዙ አመት አብረን ሰርተናል። ጎበዝ ነርስ እንደነበርኩኝ አትዘነጋውም። ስለዚህ ችግር የለም፣ ቤት ሂጅ እንከባከባታለሁ። እሱማ አረሳውም። በዛው አጋጣሚ ቅር ያለኝን ነገር ሳልናገር ማለፍ አልፈልግም። ከዛ ከምትወጁ ሙያሽ ጥለሽ ሌላ ሙያ ላይ በመግባትሽ ቅር ተሰኝቻለሁ። ዶክተር ባለቤቴ ማገዝ ነበረብኝ። የሰው ኃይል አስተዳደር ተማርኩ እና ባለቤቴ ማገዝ ጀመርኩ። እያገዝኩት ነው። ጥሩ አድርገሻል። መልካም ነው። ለማንኛውም ይሄን መድኃኒት እንደዚህ አድርጌ ብዬ ለአንቺ አልነግርሽም። በአግባቡ እንድትወስድ ተከታታያት፣ እንክብካቤውን ለያት። ስለሌላው ነገር መቼም ለአንቺ አልነግርሽም። ምንም ችግር የለም፣ አታስብ ዶክተር። እሺ፣ እግዚአብሔር ጨርሶ ይማረልሽ። አመሰግናለሁ። እሺ። ጽዮን በምንም ተአምር ተመልሳ አትመጣም። ለፖሊስ መናገሩ አይቀርም። አንቺ ፍጠኝና ፍቺኝ። በያዘው ሽጉጥ ሁለታችንን ነው የሚገለን። ሰርቱም ትንሽ ቶሎ ሚስቴና ልጄን ሆስፒታል ልኬያቸዋለሁ። ምን እንደሚፈጠር ምን ይዘው እንደሚመጡ አላውቅም። ከቻልካማ ከዚህ ጥፋልኝ፣ ርቀህ ጥፋ። በቃ ሂድ፣ ውጣልኝ። አልችልም። እናንተ ማድረግ ካልቻላችሁ እኔ ራሴ ላይ እጄን አሳልፌ እሰጣለሁ። አይሆንም፣ በፍጹም እንደዛ ማድረግ አትችልም። ምን አይነት የተረገመ ቀን ነው እባክህ! ስሜትህን ተቆጣጠር። እህቴ ምን ሆነሻል? ለምን መጣሽ? እንዳትሞቱብኝ ፈራሁ። አያደርገውም ብዬ ማሰብ ደግሞ አልችልም። አውሬ ታውቃለህ፣ አውሬ ነው። ለአንድ ልጁ ያራል፣ ለአንተ ይራራል ብዬ ማሰብ አልችልም። አባና ተቀምጥ። ካሌብ እንድትፈታው ፈልጋለሁ።
እሺ በለኝ አባ ካሌብ ይፍታው። ካሌብ ቃል ገብተህልኛል። እረፍ አባና። ዘርቱን ፍታታ። ለአንዴና ለመጨረሻ ጊዜ ጠይቃለሁ። አንተም ትመልስልኛል። ለምንድን ነው ይሄን ያደረገው? ለምንድን ነው አማን አሳልፈህ ለህግ ያልሰጠው? ቆይ ይሄ ሰው ወንጀለኛ አይደለም ነው የምትለው? አሁን ነው ያንቺን ያንዷን ልጄን ክብር ዝቅ ሲያደርግ ወንጀለኛ ነው። ያኔም ሁለት ሰዎች ሲገድል ወንጀለኛ ነበር። እነዛን ሰዎች አልገደላቸው። ማንንም አልገደለም። 16 ዓመት የታሰረው ባልሰራው ወንጀል በእኔ ምትክ የገባ የመስዋዕት በግ ነው። እኔ ነኝ የገደልኳቸው። ጓደኛዬ ልጁ ታማለች በጣም ገና የ3 ወር ሕፃን ልጅ ነው እና እሷን ለማሳከም ገንዘብ ስለሚያስፈልግ ገንዘብ እንዲሰጥ። መልካም። ለመሆኑ የሚወስደውን ገንዘብ የሚመልስ ይመስላል? በደንብ ይመልስ፣ በደንብ ይመልስ። ስራው ምንድን ነበር ነው ያልከኝ? አሁን ኢንጂነሪንግ እየተማረ ነው። ኢንጂነር ነው ያልከኝ? የትኛው አስፓልት? ሽሮ ፈሰሷ ያቀረብኩት ማስያዣ በቂ አይደለም። ልጁ ታማበታለች እያልኩት ትሞትበት ነው እያልኩት እንዴት ያዘ እና እኔ ምን አገኘ? አንሶላላ አጋፈፍኩት። እሱ የትም ሲንዘላዘል እደቀላዲ ቃላ የኔ ገንዘብ መበተን አለበት። በቃው ላፊ አያው አሁን ይዘኛል። ሰጥኝ
ስነስራ ሂድና ልጅን አሳክማት። እኔ አላምንም አባ፣ ውሸት ነው። አባትሽ ነፍሰ ገዳይ አይደለም ነው አልልሽም ልጄ፣ እውነት ነው አድርጌዋለሁ። እሰጥ ነበር ግን ፈራሁ። አንቺን ጥሌው መሄድ ፈራሁ። አሳክሜ ላድንሽ ጓጓ። በሌሊት ተነስቶ እንደፎከረው እጁን ለፖሊስ ሰጠ። እኔም የነበረኝ ተስፋ አጓጓኝና ትልቅ ስህተት ሰራው። ራስ ወዳድ ሆንኩ። ለራሴ አይደለሁ። እወዳችሁ ስለነበር ለእናንተ ስል ሞራሌን ሸጥኩ። ይህ ምን አይነት ጭካኔ ነው? ስንት ጉሮ ተሸከመ ይኖር። ይህ ምን አይነት ራስ ወዳድነት? አሁን ግን ራስ ወዳድ አልሆንም። ያኔ ጓደኛዬና እኔ ይህንን ባናደርግ ልጃችን ልትሞት እንደምትችል አታውቂ? እባክህ ዝም በል እባክህ። ደክሞኛል፣ አሁን በጣም ደክሞኛል። አንተም ያ ጓደኛም ያላችሁበት ቦታ መገኘት አልፈልግም። ወንድሜ ና ከዚህ ቤት ውሰደኝ። ወንድሜ ከዚህ ቤት ውሰደኝ። እና ዛሬ በተራችን ውለታውን መመለስ የለብንም? ቢያንስ ሚዛናዊ ነው እንጂ። እናንተ ብትሆኑ ምን ታደርጉ ነበር? በአንድ ወቅት ትልቅ ውለታ የዋለላችሁ ያ ሰው በምትወዷት በአንድ ልጃችሁ ቢመጣ ምን ታደርጉ ነበር? አማ እባክህ እንደው ከዚህ ውጣና እግረ ወደ አመራ ቦታ ሄድልኝ። እየለመንኩ ነው፣ በእናትህ ከዚህ ጉድ አውጣኝ። የትም አልሄድም፣ በፍጹም የትም አልሄድም። ታውቃለህ፣ አጎቴ እያለች እኮ ነው የምትጠራኝ።
ቶሎ ምጣ ይሰማሽ ቶሎ ምጣ ቶሎ ኪዮርና ቶሎ በይ እየሰማችሁ ቶሎ በሉት ይነሳ ቶሎ በሉት ምጣ ፍጠኝ እሱ ምን ማረጋት ምን አሰረች ቶሎ ይያሬ አለ ባላረገው ኪዊ ኪዊ ስሚኛ እንዴ ከዚህ እንውጣ እየሰማሽ ነው ኪዊ እባክሽ ገለናል ይኸውልሽ እሷ ምንም አያደርጋትም ልጁ ነች ወተን አንድ መላ እንፈልግ አላረገውም ካለኝ ልጄን ጥያት በጭራሽ አልሄድም ካሌብ በሩን ዝጋውና እና ሚስቴ ላይ ስህተት እንዳታስር ባለም ዝምፊት የምታዞሩ አስጥልሽ አልቻልኩም። አያድርስ ነው ያሳፍራል በጣም። ያለበትን ሁኔታ እረዳለሁ። ለመወሰን በሚያስቸግር ነገር ውስጥ ወጥራ አሁን መፍትሄው ተረጋግቶ ማውራት ነው። ና እንድታወሩ ፈልጋለሁ። ቤተሰባችን እንደዚህ ተበጥጦ እንዲቀር አልፈልግም። እንድትረዳ ይፈልጋለሁ። እኔም አምጬ የወለድኩት እናት ነኝ። እመነኝ። እንደዚያ በፍቅር ያበድኩል ሁሉንም ነገር ጥይት ከተልኩ ሰው መሆንን ሳስብ በጣም ይከብደኛል። ብዙ ነገር ዋሽተኛል። ግን ሁሉንም ነገር ያደረኩት ለቤተሰቤ ስል የፈለገ ነገር ይሁን ከእናንተ በላይ እኮ የምወደው ሰው የለኝም። ሁሉንም ነገር እንወጣዋለን። ወይ ምግብ ከበላን እኮ 24 ሰዓት ሆኖናል። በቃ ሰራለሁ።
ዘርቱን አቤት። ላማስጩ ነይ ወዴት ልትወስጂ? ላማልስ ከዚህ በፊት ሰተሽው ታውቂያለሽ? አይ አንቺ ይሄንን ሰጭለት። ምን ሆነሃል? አማ ምንድን ነው የነካ? እንድትሞት እኮ ብፈልግ እኔ ራሴ ገለህ ነበር። ለምን አስጣልክ? ደህና ጨክኜ ነበር። ለምን አስጣልክ? ሁሌም እኔ አንድ ነገር ለማድረግ ስሞክር አንቺ ቀድመሽ ታበላሽዋለሽ። ምንም ልታረግ አትችልም። ልታደርግ የምትችለው ነገር ቢኖር ሁላችንን ይዘህ ገሃነም መውረድ ነው። እሱን ደግሞ ቀድሜ ያደርገዋለሁ። በቃችሁ። በጣም እየበዛ እኮ ነው እንዴ! ባይና እንውጣ። አይሆንም። እናትሽ የሆነ ነገር ልታደርግ ስለምትችል መቼም እንዳታምነኝ። እያንዳንዱን አጋጣሚ አንተንና ያ ወንጀለኛ ጓደኛ ለመግደል እጠቀምበታለሁ። ና አባዬ፣ በእናትህ እንውጣ። ዘርቱን ግቢና ተኝ። እሺ
ልጄ ይቅርታ እንዳታረጊልኝ። እኔ እንደ አባትሽ አልሆንኩ። እረፍ። እንደዛ ይልቅ ይህንን ደስ የሚል ምሽት አየር ወጣት መጀመሪያ ቀስ ብለህ አየር ወደ ውስጥ ትስባለህ። ከዛን ቀስ ብለህ ታስወጣለህ። ስህተት እንዳትሰሪ ክፈችው ይሄን በር። ፖሊስ! አድራሻ የቤት ቁጥር ሄሎ በፈጠረ ከዚህ ጠፋና ሂድልኝ። ፖሊሶች እየመጡ ነው። ትሜጂል እና ምን ይብቸኝ ይህ እንዲሆን ነበር አይደለም ባሪ። ይህን ከመሆን የሚያግደው ምንም ነገር የለም። የተሰወረው የተከለለው ነገር በሙሉ ተገልጧል። የኔ ልጅ የእውነት ብርሃን ወጥቷል። ይህን ማንም ሊያስቆም አይችልም። በቤት ካኔ የኔ ልጅ ስለ አንቺ አምላክ ያውቃል። ታውቂያለሽ ያለፍኩትን። የኔ ልጅ ምን ላድርግ ንገሪኝ። ምን ላድርግ? አንቺን አንድ ልጄን እንኳን ማትረፍ አልቻልኩም። ምን ላድርግ? ስምምነት ማድረግ አለብኝ። አማራጭ የለም። አትጠራጠር። ባልፈልግም ይሄንን ማድረግ አለብኝ። ልጃችን ሁለታችንም ማታ እንድትጎዳ አልፈልግም። በዚህ ሰዓት ማየት የሌለባትን ነገር ነው ያየች። በዚህ እድሜዋ በጣም ተጎድታለች። ትልቅ ስቃይ እያሳለፈች ነው እና ተስማምተን የሆነ ነገር እንድናደርግ ፈልጋለሁ። ልታደርግ ያስብከውን ነገር ንገረኝ እና አንድ ላይ እናድርገው። ይህ አስቀያሚ ታሪክ ፍጻሜውን ያገኝ።
እሺ ቢያንስ አንድ ቀን ልትሰጪኝ ይፈልጋል። ተረጋግቼ ማሰብ አለብኝ። ጽዬ አሁን ምንም እየተረጋጋሁ አይደለም። ዘርቱ ሂጂና ቅቤ ከተበላላት ጠይቂያት። ውስጥ ገባነተኛ በቃ እና ውስጥ ገባነተኛ ተምስ ልጄ ላይ ላደረከው ነገር በሙሉ ዋጋህን እንደምሰጥ እርግጠኛ ነበርኩ። ያ ቀን ደግሞ አሁን ነው። ይህን ያህል በደል ልጅሽ ላይ አድርሽ እኔን ገለሽ እጅሽ በደም እንዲጨማለቅ አልፈልግም። ይህን እኔ ራሴ አድርገዋለሁ። አንዳንዴ የሆነውን ሁሉ እውነት ነው ብሎ ከመቀበል ይልቅ ህልም ነው እያልኩ መጽናናትን እመርጣለሁ። መቼም ቢሆን ያ ሁሉ ደስታ አልፎ እንዲህ ሀዘንና ግራ መጋባት የራሳቸው ገንዘብ ያደርጉኛል ብዬ አስቤ አላውቅም። አሁን ሁሉ ነገር አብቅቷል። አባቴም ዳግም ላላገኘው ቀሪ ዘመኑን በእስር ቤት ሊያሳልፍ ወደውን ይወርዳል።
እናቴም የፈረሰ ቤቷ ከሀዘኗ ጋር ከእርሷ ጋር ቀርቶ ነዶና ጭሶ በልዩ መዓዛው የሌላውን መጥፎ ጠረን እንደሚቀይር ከርቤ ለመሆን ብጥር የተሰወረው ግን ተገልጦ ፍርድ በቤተሰባችን ላይ አውቃለሁ። የኔ ከባዱ ጊዜ አሁን ጀምሯል። ቢሆንም ግን ተስፋ አልቆርጥም። ምንም እንኳን ክረምቱ የቸከ ቢሆንም መስከረም ግን መጥባቱ አይቀርም። ከርቤ የተሰኘው 3.5 ሚሊዮን የኢትዮጵያ ብር የወጣበት ፊልም ተለቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ተከታታዮች እንዴት ናችሁ? ዛሬ እንግዲህ አዲስ ፊልም ተለቋል። ከርቤ የተሰኘው አዲስ ፊልም በዩቲዩብ ቻናል ላይ ተለቋል። ይህ ከርቤ የተሰኘው ፊልም ከ3.5 ሚሊዮን የኢትዮጵያ ብር የወጣበት ፊልም ነው። ተዋናይ ሄኖክ ወንድሙና ሌሎች ታዋቂ አዳዲስ ከ50 በላይ ተዋንያን የተሳተፉበት ሲሆን ይህ ፊልም የተመረቀው መጋቢት 6 2013 ዓ.ም ነበረ። በብሔራዊ ቲያትር ነበር የተመረቀው። እንግዲህ ይህን ፊልም ሰርቶ ለማጠናቀቅ ከአንድ ዓመት በላይ ፈጅቷል ያሉ ሲሆን ከ3.5 ሚሊዮን የኢትዮጵያ ብር 3.5 ሚሊዮን የኢትዮጵያ ብርን ወጪ ያድርገንበታል ብለዋል የፊልሙ ባለቤቶች ለጋዜጠኞች በሰጡት ቃለ መጠይቅ ላይ። ከርቤ ፊልም መጋቢት 17፣ 18 እና 19 2013 ዓ.ም ላይ በተመረጡ ሲኒማ ቤቶች ለእይታ በቅቶ ነበረ። ከዛም በኋላ በቴሌ ቲቪ ላይ ለረጅም ጊዜ ማለትም ወደ 3 ዓመት 4 ዓመት በላይ በቴሌ ቲቪ ሲታይ ነበር የቆየው። ተወዳጅና አዳዲስ ተዋንያን የተሳተፉበት ፊልም ነበረ። እናም ይሄ ፊልም ዛሬ እንግዲህ በዩቲዩብ ቻናል ላይ ተለቋል። የከርቤ ፊልም ጭብጥ በጓደኛው ታላቅ በደልና ታላቅ ውለታ መሃል ገብቶ የተወጠሩ አባት ነገሮችን ለመፍታት የሚከፍለው መስዋዕትነትና በቀረው ቤተሰብ መካከል የተፈጠረውን ክስተት የሚያሳይ ልብ አንጠልጣይ ፊልም ነው። በስዩም በላይ ፕሮዲውስ የተደረገ ሲሆን ፊልሙን ዳይሬክት ያደረገው አለባቸው አራጌ ነው። ይህ ፊልም እንግዲህ ዘንድሮ በጉማ አዋርድ ላይም በእጩነት ቀርቦ የነበረ ፊልም ነው። ሲኒማቶግራፊውን ዳንኤል ግርማ፣ በትወና ደግሞ ሄኖክ ወንድሙ፣ መዓዛ ገብረ ሕይወት፣ የአብስራ ታደሰ፣ ከድር ሁሴን፣ የሁኔ ምንዋጋው፣ ሰርካለም ደምሴና ሌሎችም አዳዲስ ተዋንያኖችም ተሳትፈውበታል። ሳምሪ ፕሮሞሽን ነው ይህን ፊልም አዘጋጅቶ ያቀረበው ማለት ነው። እናንተም ይህን ፊልም እንድታዩት
እንጋብዛችኋለን። ናሆም መልቲሚዲያ የዩቲዩብ ቻናል ላይ ነው የተለቀቀው። ልዩትና ሀሳብ አስተያየታችሁን አስቀምጡልን እንላለን። እናመሰግናለን። እንደ ኢየሱስ በወንበዴዎች መካከል ተቸንክሬያለሁ። ላይኛው ጎረቤቴ ጡጫው ቀርቶ ግልምጫው የሚያደባይ ማጅራት መች ነው። ታችኛው ተጎራባች ከአይን የፈጠነ ከምናምን የቀጠነ ሞጭላፋ። ይህንን ሳስብ ተናዘዝ ይለኛል። እንደው ለወጉ እንጂ የአማርኛ አስተማሪ ምኑን ይናዘዛል? ወር መዳረሻዬ እንኳ ተረት አይደል? ቢሆንም መናዘዝ አይከፋም። ቢያንስ ቤተ ዘመድ ሀብታዊ ያለ ይመስሉት በሐሜት ከመቧጨቅ መጥረፍ አንድ ነገር ነው። እኔው ሙቼን የውቅ ያስተርቻሉ። ሳቄ መጣ። የጣር ድምፅ የመሰለች ሳቃ ፈተለከች። ደነገጥኩ። ስስቅ የሞላልኝ መስሏቸው ያለኝን ሌጣ ነፍስ እንዳይናጠው። እንግዲህ ላዩን ላይ ነፃ መስላለሁ። መንፈሴ ግን እንደ ጃኬት ግራና ቀኝ በአጎራጅ ባቾች ተጨምድዳለች። ራሴን በተራቡ ድመቶች አንጻር እንደተጣለ ቋንጣ ቆጥሬዋለሁ። እድሜ የሆነኝ ድመቶቹ ከተሰቀልኩበት ለማውረድ እስኪዘይዱ ድረስ ማሰላሰላቸው ነው። መብራት ሲጠፋ ጨለማ ውስጥ ብዙ አይኖች ይታዩኛል። እንደ ድመት አይን ብርሃን የሚታለው ብሌኖች የገና መብራት መስለው ብልጭ ድርግም ይላሉ። በስመ አብ ብዬ መብራት አበራለሁ። ምንም የለም። የሟች አክስቴ ትርክምክም ዕቃዎች እንደ ባለጌ ባልቴት በባዶ አፋቸው የሚስቁብኝ ይመስሉኛል። የዛገ ጎድጓዳ ሳህን፣ ትሪ፣ በቡና ተላይ የተጠቆረ ረከቦትና 6 ተራ ሲኒዎች፣ ጀበና፣ ማንከሽከሻ የአክስቴ መንፈስ ያረፈባቸው ስለሚመስለኝ አውጥቼ ለመጣል አልደፈርኩም።